ዛሬ ደግሞ ወደ ልብስ አጠባ ወደ ወንዝ እየወረነ ነው። እንግዲህ በገጠር አካባቢ ተወልዳችሁ ያደጋችሁ ልጆች እንግዲህ አንደኛው የልጅነት ትዝታ የሚሆነው ልብስ አጠባ ይሆናል ማለት ነው። እንግዲህ ወንዝ ስንሄድ ልብስ ስናጥብ ብዙ ጨዋታዎች ትዝታ የሚፈጥሩ ነገሮች ውሃ መረጫጨት ይሆናል። አብሮ ማጠብ፣ አብሮ ልብሱን ማስጣት፣ መጠበቅ ሊሆን ይችላል። ሌሎችም ትዝታዎች አብረው የሚቀሩ ናቸው። በዛ ላይ እንግዲህ ከብቶች አሉ፣ እንስሳቶች አሉ፣ ልጆች አሉ። የውሃ መረጫጨት ይኖራል፣ ጨዋታው ይኖራል፣ ሳቅና ቀልዱ ይኖራል እና በተለይ ገጠር አካባቢ ያላችሁ የተወለዳችሁ እነዚህ ብዙ ትዝታዎች ይኖራሉ ማለት ነው። በተጨማሪው እንግዲህ ገጠር አካባቢ የተወለዳችሁ አካባቢ ማለት ነው እንደ ኩበት ለቀማ ወይም እንጨት ለቀማ ሊሆን ይችላል። ውሃ መቅዳት ሊሆን ይችላል። እንደዚህ እንደምታዩት ደግሞ በትምህርት ቤት እንግዲህ ያው ክላስ ማጽዳት አለ። ጁምአ ክላስ ይጸዳል። እንግዲህ ያው እንደምታዩት ልጆቹ እየተጫወቱ ነው። በዛ ላይ ውሃ እየቀዱ ነው፣ ክላሳቸውን እያጸዱ ነው ማለት ነው። እና እዚህ ላይ እንግዲህ ያው ብዙ ትዝታዎች ይፈጠራሉ። በጣም ደስ የሚል ነው የልጅነት ነገር ማለት ነው። እንግዲህ በጣም ትዝታ ወይም ህሊና የሚቀር ነው። ስለዚህ እናንተ እንግዲህ ያው ወደ ኋላ መለስ ብላችሁ የምታስታውሱት ነገር ሊኖር ይችላል። እኔ እንግዲህ ባስታወስኩትና እኔ ባየሁት በታዘብኩት ይህን የሚመስል ትዝታ ይዤላችሁ ቀርቤያለሁ። ከትዝ የሚላችሁ ነገር ካለ ወይም ያስታወሳችሁት ላይክ እና ሼር እያረጋችሁ መከተል ትችላላችሁ።